አፍሪካ ተዝናና ብሎ ብር ይልካሉ። አሁን ባለቤቴ ተሰቃይታ እግዚአብሔር ረቷ ዱባይ ውጭ ሀገር ነው ያለችው። አሁንም አልጣለችኝም። ዝም ብላ ነው በቃ የምትሰቃየው። ብር ትልካለች። የላከችውን ብር በንፋስ ነው የምጨርሰው። 50 ሺህ ብር ይዤ ከሆነ በሳምንት አለቀ። እናቴ ጸላይ ናት። በጣም ትጸልያለች። ቤተ ክርስቲያን ጸልያለች። ስለ ንስሐ አስተምራኛል። እኔ ውሸት ንስሐ ነበረኝ ከዚህ በፊት። የቤተ ክርስቲያን መሪዎች፣ አባቶች፣ ወጣቶች ብዙ ጊዜ ንስሐ አስገቡ። የውሸት ገባለሁ ለሳምንት ለ15 አውቄ ቤት ተኛለሁ፣ አልወጣም። ለምን? ንስሐ ገብቷል እንድባል ማለት ነው። ቁም ነገር ነው። ንስሐ ገብቷል እንድባል ማለት ነው። ከዛ ንስሐ ገብቷል ተብዬ በቃ የሆነ ራሳቸውን እንትን ስሎ ቀስ ብዬ ወጣለሁ። በለው ገባው በቃ እዛ። ከእንደገና ደግሞ አሁንም ይመጣሉ። ለምን? ውስጤ ላይ ያለውን ጸጋ ስለሚያውቁ ዋጋ ይከፍላሉ በኔ ህይወት። እናቴ ዋጋ ትከፍላለች፣ አባቴ ዋጋ ይከፍላል። ብዙ ሰዎች በዙሪያ ያሉ ሰዎች በጣም ዋጋ ይከፍላሉ በኔ ህይወት። ለምን? እግዚአብሔር በኔ ውስጥ ይጣል በትራል። ግን እኔ አላቅም። ለኔ የሚታየኝ መጨፈር ነው፣ መደነስ ነው፣ ሰው መጋበዝ ነው፣ ያለኝም ብር ለሰው መስጣት ነው። አንተም ጠጣ፣ አንቺም ጠጪ፣ በቃ ሁሉም ጠጣ ነው። እንካ ነው በቃ። ምንም ሰንሰ በቃ ስሜት አይሰጠኝም። ለምሳሌ ይሄን አርግ ተብዬ 60 ሺህ 100 ሺህ ብር ተሰጥቶ ከሆነ ለመጠጥ ነው ይዤ የሚወጣው። በቅርቡ የሆነ ታሪክ አለ። እዚህ ሊመጣ ራሱ ምንም ማቀው ነገር የለም። እዚህ ሊመጣ ራሱ ማለት ነው 15 ቀን ከቤት ወጥቼ ሲጠጣ ነበር ውጪ። ለካ ቤተሰብ አስመዝግቧል እዚህ እንዲመጣ ማለት ነው። አላወቅም አንተ? እኔ አላወቅኩም። የትኛውን ትምህርት ወደድከው ከተማርነው? እኔ በጣም ሁሉ ትምህርት ተመቸኝ። አንዱ የተመቸኝ የንስሐ ነው። እውነተኛ ንስሐ ማለት ነው። የተነካሁትም ሰኞ ቀን ከእስራት የተፈታሁትም በዚህ ነው። እኔ ራሴ ኖርማል ይመስለኛል። ገብቶሃል? ራሴ ኖርማል ይመስለኛል። እዛ ነበር ቁጭ ያልኩት። የሆነ ቁጭ ብዬ ለሌሎች ይጸልያለሁ፣ ግን እኔ ላይ እንቀንበራለ። እዛ ጋር ሆነ ለሌሎች ውጣ ትላለህ። እኔም ውጣ እያልኩ ነው። ከዛ ራስ ወጣ። ከዛ እኔ ኖርማል ነኝ። ታውቃለህ? የሚጸልይ ይመስለኛል። ሰይጣንም ይጸልያል እኮ ውሸታም ሰይጣን። ከዛ ዘምራለሁ የሆነም ከዛ በንስሐ ትምህርት ነው የተነካው። በንስሐ ትምህርት ላይ በቃ ተነካው። ገብቶሃል? የአይምሮ ችግርም አለብኝ እኔ ተነክቻለሁ በሁሉ ነገር ላይ። የሆነ በእውነት የአይምሮ ትምህርት አይምሮ ማደስ ማለት ነው። አይምሮ ያልታደሰም የኔ